በህፃናት እድገት ላይ የመጀመሪያዎቹ 1000 ቀናት ምን ማለት እንደሆነ ያውቃሉ? ዶክተር ብርሃኑ ነኝ ከቡሬ የመጀመሪያ ደረጃ ሆስፒታል። ዛሬ በህፃናት እድገት ከፍተኛ ሚና ስላላቸው 1000 ቀናት ምንነት እናወራለን። አንድ ህፃን ከእርግዝና ጀምሮ የመጀመሪያው 9 ወር በመቀጠልም ደግሞ እስከ 2 ዓመት ያለው 730 ቀን በድምሩ 1000 ቀናት 1000 ቀን ለህፃን ወሳኝ የሆነ ጊዜ ተብሎ ይታሰባል። ይህ ለምን ተመረጠ የሚለውን በምናይበት ጊዜ በእነዚህ በሁለቱ የእድገት ምዕራፎች ላይ ከፍተኛ የሆነ የእድገት ክትትል፣ የአመጋገብ ችግር እነዚህን ችግሮች መቅረፍ ከተቻለ ጥሩ ጤናማ አምራች ለማህበረሰብ ጠቃሚ የሆነ ህፃን የመመረት ወይም የማግኘት እድሉ ሰፊ ስለሆነ እኒህ ቀኖች በተለየ ሁኔታ እናያቸዋለን። ስለዚህ መጀመሪያ በእርግዝና ጊዜ ምን መደረግ አለበት የሚለውን በምናይበት ጊዜ በእርግዝና ከእናት ከአመጋገብ ጀምሮ መውሰድ ያለባቸው የምግብ ይዘት እንዲሁም ደግሞ መውሰድ የሌለባት ለምሳሌ አልኮል፣ ሲጋራ እኒህን ነገሮች ላይ በጥሩ ሁኔታ እርግዝናው በጥሩ ሁኔታ ከቀጠለ ማግኘት ያለባት ክትባቶች ቴታነስ እንዲሁም ደግሞ ተጓዳኝ የበሽታዎች ልየታ ተደርጎ ክትትሏ ጥሩ ከነበረ ቢያንስ ከ4 ቢቻል ደግሞ አሁን ባለው ሪኮሜንዴሽን እስከ 8 ጊዜ የነፍሰ ጡር ክትትል ማድረግ ብትችልና ጤናማ ልጅ የማግኘት እድሏ ሰፊ ይሆናል። በመቀጠል ህፃን እንደተወለደ ወዲያውኑ በ1 ሰዓት ውስጥ ሙቀት ማግኘት፣ ጡት ማጥባት እኒህን ነገሮች በተለይ የመጀመሪያው ጡት ኮለስትረም ወይም ደግሞ እንገር የምንለው ጡት በጣም በተፈጥሯዊ እንደ ክትባት የሚቆጠር በሽታን መከላከል የሚያስችል ንጥረ ነገር ያለው ስለሆነ ይህ እንዲወሰድ በጣም የሚመከር፣ አንዳንድ ቦታ እንዳላስፈላጊ በመቁጠር ይህንን እንገርን መድፋት ይታያል። ስለዚህ ይህ ጥሩ ያልሆነ ልምድ ነው። በመቀጠል ይህን ወተት ከተሰጠ በኋላ ህፃናት ቢቻል ከምግብ ነፃ በሆነ ለ6 ወር ጡት ብቻ መወሰድ አለበት። ከዛም በመቀጠል ተጨማሪ የምግብ ይዘቶች ከተለያየ የምግብ ይዘት ፕሮቲን፣ ካርቦሃይድሬት እንዲሁም ደግሞ ፋት ይዘት ያላቸውን ነገሮች በመጠንና በደረጃው ከተለያየ ጥራጥሬ፣ አትክልት፣ ፍራፍሬ እንዲሁም ከእንስሳት ተዋጽኦ እንደ እንቁላል፣ ስጋ ነገሮች መጀመር አለበት። ይህ ከተደረገ በኋላ አመጋገቡ በቅድሚያ በቀን 2 ጊዜ ሊበቃ ይችላል። ነገር ግን እድሜው ከፍ ሲል 1 ዓመት ሲሞላው በቀን እስከ 3 ብሎም ደግሞ በቀን እስከ 4 አመጋገቡን በጣም ተደጋጋሚ እያደረግን ነገር ግን መጠኑን ባልበዛ መልኩ መመገብ። ስለዚህ አመጋገብ ጡት አጠባብ ላይ ጥሩ ነገሮችን ካደረግን ህፃኑ ተጓዳኝ በሽታዎች እንዳይዙት ህክምና ማድረግ። ስለዚህ እኒህን ነገሮች እየተደረገ ክትባት መስጠት ከተቻለ የመጀመሪያው 2 ዓመት ውስጥ የተደረገው እንክብካቤና ህክምና ህፃኑን ጤናማና ሁኖ የማደግ። ይህ ሲባል ህፃን እንደተወለደ የሚኖረው የእድገት ሁኔታ በተለይ ጭንቅላቱ ወይም አእምሮ የመስፋት ነገሮችን ወደፊት አመዛዝኖ የማየት ኮግኒቲቭ አቅሙ ሊዳብርና ጥሩ ተብሎ ሊታሰብ የሚችለው ይህ ማድረግ ሲቻል ነው። ስለዚህ መጀመሪያ ላይ የሰራናቸው የ1000 ቀናት ውጤቱን ህፃኑን ከቤተሰብ አልፎ እንደ ማህበረሰብ ጤናማና ጠንካራ ልጅ እንድናገኝ ያስችለናል። ስለዚህ ያስታውሱ፣ ሁሌም ለህፃናት እድገት እኒህ 1000 ቀናት በጣም ወሳኝ መሆናቸውን ከግምት በማስገባት እንክብካቤያችንን በደንብ መጨመር አለብን የሚል መልእክት አለኝ። አመሰግናለሁ።